ይኸውላችሁ ቤስት ፍሬንድም ይሁን ምንም ይሁን የስራ ባልደረባም ይሁን በተለይ ሴክሬታሪዎች ከአለቃቸው ጋራ በመስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለቴ ነው። ትዳር ላይ ሲመጡ አታውቁባቸውም። ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? ሶስት ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ? ወይም ደግሞ እንዴት በዚህ ልክ ሚስቴ ልተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬን ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው ሶስተኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው ወይስ የቡዳ መንፈስ አግኝቶት ነው ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱን የመጣው ይሄ ነገር በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁልጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ? ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይሄንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲል ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው፣ የእውነት ነው የምነግራችሁ፣ ስሙ ተስፋዬ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ? አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁ ሰጠና ለፖሊሶች ምን አላቸው? አሁን አንጀቴ ቅቤ ጠጣ። በፊት ያለ ወንጀሌ ነበር 10 ዓመት የታሰሩት፣ አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋል። ይሄ ሰው እሺ ለጊዜው ገደልኳቸው አለ። 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸውም፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም። አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ውስጥ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሉን ያሳየው ነበረ። አክት እያደረገ አንዳንድ ሰው ስትጣሉ አላያችሁም? ቆይ ላገኘው ብቻ
ከዛ እንዴት እንደምትመቱት ምናምን ያሳያቸዋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛቸዋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግቡን ራሱ በዚህ ውስጥ ያሳያቸዋል። በቃ ገና ሳይፈጸም እኮ ነው። ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ በጣም አዘኑ። ያዘኑት በምንድነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። 3ኛ ተከሳሽ ተይዞ ታሰረ። 2ቱ ተገለዋል። ባይገደሉ ኖሮ ይታሰሩ ነበር፣ እሱ ነፃ ያወጣ ነበረ። ለፖሊስ ቢነግር ኖሮ ይታሰሩ ነበረ። ግን ገደላቸው። በመግደል ረካ። እሺ አሁን እስር ቤት ምን እያደረገ ነው? እንደገና እየማቀቀ ነው። ሚስቱም ጋር ሲሄድ ልጁን አላሳይም አለችው። ቤተሰቦቹ የሚስቱ ቤተሰቦችም ጭምር ምን አደረጉት ነው የሚለው፣ ልጅ እንዳታሳይ አሏት። አሁን እውነቱን ሲሰሙ ምን ይሰማቸው ይሆን? የእውነት ሰው ገሎ ሲገባ ምንድነው? እሺ ቢያንስ ልጁን ቢያሳዩት የሆነ ነገር እንኳን ቢል እንደዚህ ለመግደልም ሊሳሳ ይችል ይሆናል። እልህ ውስጥ የገባው ግን ሁሉ ነገር ሲዘጋጋበት ነው። አያችሁ? እና የጥቂት ሰከንድ እርምጃ የዘላለም ጸጸት ነው። ስለዚህ እንደዚህ ብዙ ጊዜ የዘሞቱ የሆነ ያመነዘሩ የሆነ ነገር ሲያደርጉ የተገኙ ባሎችም ሆነ ሚስቶች በአደባባይ ከሚጋለጡ ይልቅ የእውነት የምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ እያለ ቢኖር ነው የሚሻለው ብዬ አስባለሁ። እና እየመሸኑ ሰዓቱ በጣም ረጅም ሰዓት እያስተማርኩ እንደሆነ የተረዳሁት እና እባካችሁን ነፍሳትን የሰው ነፍስን ራሱን እንዲያጠፋ አትማግዱ። ተበድላችኋል፣ አዎ፣ ወይም የሆነ ችግር ደርሶባቸው ሊሆን ይችላል። ግን በክርስቶስ ፍቅር አሸንፉ። የሚበልጠው እሱ ነው። ክርስቶስ እየወጉት ነበር ይቅር በላቸው ሲል የነበረው። እየወጉት የሚወጉትን የወጉት ሁሉ ያዩታል የተባለው ለዚህ ነው እኮ። አሁን የወጋነውን እያየነው ነው። እኛ ያልወጋነው ጌታ ሲሰቀል በጦር ከወጋው ከሌንጊኖስ እኩል እኛ ያልወጋነው ማተብ አንጠልጥለን ኃጢአት መስራት ማለት፣ ሆን ብለን ኃጢአት መስራት ማለት፣ በደል መበደል ማለት እኮ ከወጉት እኩል መውጋት ማለት ነው። የወጉት ሁሉ ያዩታል የተባለው ለዚህ ነው። አንድም ሰምና ወርቁ ስታዩት ሰሙ በምጽአት ጊዜ ክርስቶስ ሲመጣ የወጉት ሁሉ ያዩታል፣ አይሁዳውያን በሙሉ እውነተኛ አምላክ መሆኑን ያውቃሉ፣ ሐሳዊ መሲህ ይዋረዳል ነው። ወርቁ ግን ስታዩት እኛ ክርስቲያኖችም ጭምር ክርስቶስን አምላካችን ብለን ከጠራነው በኋላ ጌታችን ከሆነ በኋላ አሳዝነነዋል ማለት ነው። እና እሱ ይቅር ካለ፣ እሱ እግር ካጠበ ጎንበስ ብሎ እሱ በመስቀል ላይ ሆኖ ማራቸው ካለ፣ ኤሎሄ ካለ እኛ ማን ስለሆነ ነው ማንምረው? ምን ደሞስ እኛስ የተማርን አይደለን እንዴ? ምህረት የተደረገልን አይደለንም ወይ እንዴ? እግዚአብሔር ባወቀ ስንት በድብቅ የምናደርገው ኃጢአት አለ አይደለም እንዴ? እና ይሄ ከላይ ቤስት ፍሬንድ ሆኖ ሁለቱ የመጡት ልጆቻቸው ላይ ደግሞ መጥቶ ደግሞ ዘር መንፈሱ ያለፈው መንፈስ ወደ ልጆቻቸው እንዳይሄድ ዘራቸውን ገደቡት። ቤስት ፍሬንድ ዘር ሊቀጥል ነበር። ውሽማ ማለት ባይዘው ቤስት ፍሬንድ ማለት ነው፣ ሌላ ነገር የለውም። እና በዚህም መዘም እግዚአብሔር ሊያስተምር ብዙ ነገር አብጥቷል። ግን ያቺ መልካም ሚስት የሊስትሮ የነበረችው ሴት ማለት ነው፣ መልካም ሚስት ስለነበረች፣ ጥሩ ሴት ስለነበረች ቤተሰብ በሙሉ አዳነች። ሁሉም ነገር ታወቀ። ተሰባስበው ሁሉ ወንጌል አስተማርኳቸው። የዚህኛውም ሰውዬ ልጆች የዚህኛው እኩል ተገናኘን። ኢቭን የዛ የጓደኛው ሊስትሮ ያገባው ሰውዬ ወንዱ ቤስት ፍሬንድ ማለት ነው፣ የእሱ ጓደኛ ወንድ ጓደኛ ሁሉ ሳይቀር ተጠርቶ እውነቱን ይወቀቱ ተብሎ እውነቱ ታወቀ። በቃ ማለት በትክክል አሁን ሁሉ ነገር ካልተጋለጠ ነገ ይቀጥላል። እርማት እንዲሰጥበት እንዳይገናኙ ማድረግ የሚቻልበት ሁኔታ ያገረሻላ። የዝሙት መንፈስ በቲክቶክ ፎቶ ሊለቀቅ ይችላል፣ በዩቲዩብ በቃ ከዛ ወዲያው ስልክ እጅ ላይ ነው። እንዴት ነሽ? ሰላም ነሽ? በቃ እኮ ናፈቀኝ እኮ ምናምን። ቤስት ፍሬንድ በጣም ከባድ ነው። ስለዚህ በዚህ ልክ ነገሮችን አስተካክዬ ወንጌል አስተምሬያቸው እግዚአብሔር የተመሰገነ ይሁን መስመር ያዙልኝ። እንግዲህ ማህበረ ቅዱሳን ልጅ የተባለው ያ መልካም ትዳር አለው ያልኳችሁ ወይም ሴቷ ልጅ የማገጠችበት ምን እንደተፈጠረ እንኳን የማያውቀው ሰው ማለት ነው። ሁሉን ነገር ሳይሰማ አሁንም እንደዚሁ ነው። ከሰማሁን ይሄን ይሰማዋል። ይሄን ማን ታሪክ የኔ ሚስት ትሆን ምናምን ብሎ ሊጠራጠር ይችላል። አሁን የማህበረ ቅዱሳን
አባል የሆነ ሰው ፈስ ያለበት ዝላይ አይችልም መቼም። እና ያው እየሰማው ነው እንግዲህ ለሱ ያልተነገረውም። ለምን የኛ ትምህርት ተቃዋሚ ስለሆነ መምህር ተስፋዬ ላስተምር ነውና ተብሏል። አልመጣም ብሏል። ኦኬ ብቻ እኔ ይሄን ይመስላል የዛሬው ገጠመኝ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ምን ያህል ተማራችሁበት? ሲጻፉልኝ ሰላም ነው።